ትምህርት ሚኒስቴር ያወጣቸውን ሁለት አነጋጋሪ መግለጫዎች ልንገራችሁ። የመጀመሪያው በዩኒቨርሲቲ ተማሪዎች የማይመረጡ የትምህርት ዘርፎችን የሚያስተምሩ መምህራኖች ካሁኑ ወደ ሌላ ፊልድ መቀየር አለባቸው ተብሏል። የሁለተኛው ደግሞ በዩኒቨርሲቲ ተማሪዎች የመውጫ ፈተና የስነ ምግባር ጥሰቶችና ወንጀሎች የሚሉትንና የመሳሰሉትን ነገሮች ለዩኒቨርሲቲ ተማሪዎች እንዲሁም ለሚመለከታቸው ይህ መረጃ ስለሚጠቅም መጀመሪያ ግን ሳብስክራይብ፣ ላይክ፣ ሼር፣ ፖስት ማድረጋችሁን እርግጠኛ ሆኑ። ስለምታበረታቱኝ በጣም ከልብ ያመሰግናችኋለሁ። የመጀመሪያው መረጃ ወስዳችሁ በዩኒቨርሲቲ ተማሪዎች የማይመረጡ የትምህርት ዘርፎችን የሚያስተምሩ መምህራኖች ከወዲሁ ወደ ሌላ ፊልድ መቀየር አለባቸው ሲል የትምህርት ሚኒስትር ፕሮፌሰር ብርሃኑ ገልጸዋል ማለት ነው። ታዲያ ከዚህ ጋር ተያይዞ በዩኒቨርሲቲዎች የሳይንስ እንዲሁም ደግሞ የሂሳብ እንዲሁም ደግሞ የግብርና የትምህርት ዘርፎች በተማሪዎች በአሁኑ ጊዜ እየተመረጡ አለመሆኑን ትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ገልጸዋል ማለት ነው። ታዲያ ከዚህ ጋር ተያይዞ የፍልስፍና እንዲሁም ደግሞ የታሪክ የትምህርት ዘርፎችን አሁንም እና ሌሎች የትምህርት ዘርፎችን የማይመርጧቸው ከሆኑ የዩኒቨርሲቲ ተማሪዎች ስለዚህ እነዚህን ፊልዶችን የሚያስተምሩ መምህራኖች ከአሁን ጀምረው ወደ ሌላ ፊልድ ወደሚያዋጣቸው ፊልድ መቀየር አለባቸው ብሏል ማለት ነው። ታዲያ ከዚህ ጋር አያይዞ እንግዲህ ያው መምህራኖች እነዚህን የሚያስተምሩ መምህራኖች ከተማሪዎቻቸው ጋር ሆነው ወደ ሌላ ወደሚያዋጣቸው የትምህርት ዘርፍ ወይም ፊልድ መቀየር አለባቸው ብሏል ማለት ነው። የትምህርት ሚኒስትር ራሱ ቃል በቃል ማን ነው ያለ ካላችሁ ደግሞ ፕሮፌሰር ብርሃኑ ነጋ ነው ማለት ነው። ታዲያ መጨረሻ ጠቅለል ሲያረጉት ደግሞ ምን አሉ? እንግዲህ የዩኒቨርሲቲ መምህር ሆነው እንግዲህ ወደ ክፍል የማይገቡ መምህራኖችን አጣርተን ከአሁን ጀምሮ ያው ጥብቅ ቁጥጥር የምናደርግ ይሆናል ብለዋል ማለት ነው። ያው አዲስ አበባ ጀምሮ እንግዲህ በደንብ ጥብቅ ቁጥጥር የምናደርግ ይሆናል ብለዋል ማለት ነው። ይህ በጣም አሳሳቢ ነው ለመምህራኖች ማለት ነው። ምክንያቱም ወዴት ሊሄዱ ይችላሉ? አክለውም ታዲያ ምን አሉ መሰላችሁ? የኛ ሀገር መምህራኖች እንዲሁም ደግሞ ሰራተኞች አንድ ጊዜ አንድ ቦታ ወይም ስራ ከጀመሩ ስራቸውን መልቀቅ በፍጹም አይፈልጉም ብሏል እና ይህ ትንሽ በጣም ለመምህራኖች በጣም አስቸጋሪ ነው፣ ትንሽ አሳሳቢ ነው። ምክንያቱም እነሱ በጣም ስፔሻላይዝ ያደረጉት የትምህርት ዘርፍ አለ። ዲግሪ፣ ማስተር፣ ፒኤችዲ ምናምን ተምረውበታል። እንግዲህ ያሰቡት የሆነ ትምህርት ማለት ነው። ለምሳሌ ግብርና እንውሰድና የግብርና መምህራኖች በጣም ጂኒየስ ናቸው ማለት በጣም ፒኤችዲ ያላቸው ናቸው። የሚገርማችሁ አብዛኛው መምህራኖች በጣም ፒኤችዲ ምናምን የሰሩ ውጭ ሀገር ሄደው ህንድ ሀገር ምናምን ኢጣሊ ምናምን የተማሩ ናቸው። እናንተ ስለምታውቋቸው ማለት ነው። እና እነዚህ መምህራኖች አሁን የት ሄዱ ነው የሚባሉት? እንግዲህ አስቡትኝ። ፒኤችዲ ይዘው ምንድን ነው የሚያስተምሩት? የት ነው የሚሄዱት? ግብርና ሄደው ይረሱ ነው ወይስ ምንድን ነው የሚባለው? እንግዲህ ከሌክቸርነት ያው አስባችሁታል። ፒኤችዲ ይዞ የት ነው የሚሄደው? መምህራኖች ማለት ነው። እና ይህ በጣም ለመምህራኖች በጣም አሳሳቢ እና በጣም ሊታሰብበት የሚገባ ነገር ነው ማለት ነው። ይሄ ለሁላችን ትንሽ አሉ። በእርግጥ ብዙ የትምህርት ዘርፎች አሁን ላይ በጣም ተማሪዎች የማይመርጧቸው እና በተማሪዎች ፍላጎት የሌላቸው ማለት ተማሪዎች አይፈልጓቸውም በጭራሽ እና አሉ ፊልዶች እንደተባለው እና እነዚህ ስለዚህ በአጠቃላይ አሁን እነዚህ መምህራኖች ላይ መሄድ አለባቸው። ከዛ በተጨማሪ አሁን ይህ ምንድን ነው የሚያመለክተው? ዲፓርትመንቱ መዘጋት ይኖርበታል ነው እንግዲህ። አሁን የዚህ መጨረሻ እንትኑ ምንድን ነው የሚሆነው? ዲፓርትመንቱ ይዘጋል። እነዛ በፊት ሲሰጡ የነበሩ ዲፓርትመንቶች ያው የሚዘጉ ይሆናል ማለት ነው። ታውቃላችሁ እነ ፊዚክስ ስፔሻሊ ፊዚክስ ምናምን እንደዚህ ሳይንስ አካባቢ አፕላይድ ሳይንሶች ላይ ምናምን እና ይሄ ሂስትሪ የታሪክ ትምህርት እንዲሁም ደግሞ ፍልስፍና ምናምን አሁን ፊሎሶፊ ምናምን አካባቢ የሚባል ትምህርት አለ እና እነዛ ዲፓርትመንቶች የሚገርማችሁ በጣም ተማሪ አይገባባቸው። የሚገርማቸው እኔ ፊዚክስ አስታውሳለሁ እና በቃ 2-3 ተማሪዎች ናቸው የሚገቡት ምናምን አስታውሳለሁ። በጣም ትንሽዬ ናቸው እነሱ ራሱ የሚማሩት። የሚገርማችሁ ዲፓርትመንት እየሄዱ ነው የሚማሩት። ክላስ አያስፈልጋቸውም። 1-2-3 ተማሪ ናቸው ማክሲመም እና እንዲሁም ደግሞ ኬሚስትሪ ዲፓርትመንት አስታውሳለሁ እና በጣም ትንሽ ተማሪዎች ናቸው የሚገቡት። ታዲያ የመጀመሪያው ኢንፎርሜሽን ይሄ ነው። ወደ ሁለተኛው ደግሞ ልውሰዳችሁ። የሁለተኛው መረጃ ደግሞ እንግዲህ ትምህርት ሚኒስቴር ያወጣው ደግሞ ምንድን ነው? በዩኒቨርሲቲ ተማሪዎች የመውጫ ፈተና ላይ የስነ ምግባር ጥሰቶችና ወንጀሎች ብሎ አውጥቷል ማለት ነው። ታዲያ በዩኒቨርሲቲ ተማሪዎች የመውጫ ፈተና ላይ የተቀናጀ እንዲሁም ደግሞ የተደራጀ የማጭበርበር ስልት ወይም ስራ እየተሰራ መሆኑን ትምህርት ሚኒስቴር ይህን ነገር አረጋግጫለሁ ብሎ ትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ይህን በመግለጫ ቁጭ አድርገው እንግዲህ
ተናግረውታል ማለት ነው። ታዲያ ከዚህ ጋር ተያይዞ እንግዲህ የመውጫ ፈተና በሚሰጥበት ታይም የቴክኖሎጂ ባለሙያዎች ስልክ እንዲሁም ደግሞ የተለያዩ ኮምፒውተሮችን በማስገባት ተማሪዎች ከመፈተናቸው በፊት እነሱ የተማሪዎችን ኮድ በማስገባት ለተማሪዎች እየተፈተኑ እንደሆነ ገልጸዋል። ከዚህ በተጨማሪ ደግሞ በጣም አሳሳቢው ነገር ምን እንደሆነ ታውቃላችሁ? መምህራኖች ያው ብር እያስከፈሉ ፈተናውን እየሰሩ ነው። ከዚህ በተጨማሪ ደግሞ ተማሪዎችም ያው እንዲሰሩ መምህራኖች እየፈቀዱ ነው የሚለው በጣም አሳሳቢ ሆኗል። ከዚህ ጋር ተያይዞ ደግሞ በጣም ያሳቀኝ የዩኒቨርሲቲ መምህራኖች ሆነው የትምህርት ጥራትን ለማስጠበቅ የማይተጉ ከሆነ በጣም አሳፋሪ ድርጊት ብሎታል። ይህን ያሉት ሚኒስትር ፕሮፌሰር ብርሃኑ ነጋ ማለት ነው። በጣም አሳፋሪ ድርጊት ብሎታል። ታዲያ እነዚህን ነገሮችና መሰል ድርጊቶችን የሚሰሩ ተጠርጣሪዎችና ሰርተው የተገኙ መምህራኖች በጣም ከባድ ነገር ይጠብቃቸዋል። ያው በጣም ለፌዴራል ፖሊስ አሳልፈው ሰጥቷቸዋል ኦልሬዲ እና እነዚህ ቅጣታቸው ደግሞ ምንድነው መሰል የሚሆነው ከስራ መታገድ እና ከዩኒቨርሲቲዎች መባረር ነው በቃ እና እንዲሁም እስር ቤትም ያው የማይቀር ነገር ነው ያው ስለምናውቀው ማለት ነው። እና ህግ አለው ያው እንደዚህ ወንጀሎችን የሚሰሩ ምናምን የሚለው በፌዴራል ፖሊስ ራሱ ህግ ስላለው በዛ ህግ መሰረት ይቀጣሉ ተብሏል። የሚገርማችሁ በዚህ ተጠርጥረው እስካሁን መግለጫው አልወጣም እንጂ ያው አሁን ወጥቷል። እስር ቤት ያሉም ተጠርጣሪዎች አለ ብሏል። ይሄን ያሉት በሚኒስተር ነው ያው ሰሞኑን ነው መረጃውን ያወጡት እና እስር ቤት የገቡ አሉ። እንዲሁም ደግሞ አሁን ላይ ደግሞ በማጣራትና ያው በጥናት ላይ አለ የፌዴራል ፖሊስ ጋር ሆነን አሁን በማጣራት ላይ እና ያው መረጃውን እየመረመርን ነው ብሏል። እና በጣም ይሄ ነገር በጣም አሳሳቢ ነው። ያው እንግዲህ እንደዚህ አይነት ድርጊት የሚፈጽሙ ላይ በጣም ተገቢውን እርምጃ እንደምንወስድ እና እንደሚባረሩም ያው ሚኒስትር ራሱ ገልጿል ማለት ነው። በጣም ይሄ ነገር በነገራችን ላይ በጣም አሳሳቢ እና ለሀገራችን ራሱ ውድቀት ነው ብዬ ነው የማስበው። ምክንያቱም አስቡት ተማሪ በጣም ዝም ብሎ ማለት ነው ሲቀልድ የኖረ ተማሪ ዝም ብሎ ማለፍ አለበት ብላችሁ ታስባላችሁ? ምክንያቱም ስፔሻሊ በጤናው ምናምን ብትሄዱ በጤናው ላይ እንደዚህ ዝም ብሎ ሲያሾፍ የኖረ ተማሪ እንደው በሰው ምናምን እንደዚህ ተሰርቶለት ማለት ፌር ነው ብዬ አላስብም። ምክንያቱም ጤና ነው እንደምታውቁት እና በጤና ቀልድ የለም። አንዳችም ነገር ህይወት ላይ ስለሆነ እያንዳንዱ ነገር ትንሽ ይህ ነገር አደጋ ነው ብዬ አስባለሁ ለሀገራችን። እና ይህ ነገር ደግሞ እንደኔ ምንድን ነው ሪዝኑ ምን ዋት ዘረዜ በ21 የሚለውን ስናየው ደግሞ እነዚህ መምህራኖች ብር እያስከፈሉ ተማሪዎች ብር እየተቀበሉ ለተማሪዎች ፈተናውን የሚሰሩት ምንድን ነው ማለት ምንድን ነው ምክንያታቸው ብዬ እኔ ማለት በራሴ እንደው እንደ ምክንያት ብዬ የማስቀምጠው እኔ ትልቁ ምክንያት ብዬ የማስበው ደሞዝ ወይም የገንዘብ ችግር ነው ብዬ ነው የማስበው። ምክንያቱም እንደምታውቁት የዩኒቨርሲቲ መምህራኖች ከታች ጀምሮ ያሉ መምህራኖች እንዲሁም የሌክቸሮች የሚከፈላቸው ደሞዝ በጣም የሚገርማችሁ በጣም እንደምታስቡት በጣም ትንሽ ነው። እንደምታስቡት አይደለም። በጣም ለሰርቫይቨር ራሱ የሚሆን አይደለም። እኔ ስለማቅና ስለተረዳሁት ነው። እኔ ድሮ የሚገርማችሁ ነገር ሌክቸር ሲባል ማይ ጋድ በጣም ትልቅ ነገር ነው እኔ የሚመስለኝ ማርያም እኔ በቃ ስላችሁ በጣም በቃ በጣም ብዙ ብር የሚካፈላቸው በቃ ፈታ ብሎ የሚኖሩ ምናምን ነበር የሚመስለኝ እና አሁን እኔ በደንብ ዲቴል ሳቃቸው ምናምን የሚካፈላቸው ብር ምን ያህል ነው የሚለውን ሳቅ እኔ በጣም አዘንኩኝ። የሚገርማችሁ አንድ ነገር ልንገራችሁ። እኔ 10 ዓመት በጤና ዲፓርትመንት ምናምን እና በጤናው ዲፓርትመንት ውስጥ 10 ዓመት ያገለገለ ሰው 10 ዓመት አገልግሎ አላሰብኩት በሌክቸርነት እና ኦልሞስት አይዶ ነው ፒኤችዲ ምናምን ይኖረው አይኖረው ኦልሞስት ወደ ፒኤችዲ ሳይኖረው አይቀርም እና የሆነ ሳምበዲ ነው እና ሪል የትክክለኛ መረጃ ነው የምነግራችሁ። እና 10 ዓመት የስራ ልምድ አለው እና ስንት ሺህ ደሞዝ የሚከፈሉ ይመስላችኋል? 25 ሺህ ብር ነው ደሞዙ። እንግዲህ 10 ዓመት ልምድ አለው አስቡት። የ10 ዓመት ልምድ ያለው መምህር ሌክቸር የሚከፈለው ደሞዝ 25 ሺህ ብር ነው እና 25 ሺህ ብር አስቡት ስንት ልጅ እንዳለው አስባችሁታል? 25 ሺህ ብር ነው። 25 ሺህ ብር እንግዲህ አሁን ላይ ሶሻል ሚዲያ የሚሰራ ሰው በሰከንድ ሰከንድ በደቂቃ የሚያገኘው ነው። ዩቲዩብ ላይ ያስባችሁታል? ሶሻል ሚዲያ ላይ ፕሮሞሽን የሚሰራው ብር አይታችሁታል? ቲክቶክ ላይ ሶሻል ሚዲያ ላይ ምናምን ቀልድ እኮ ነው። 25 ሺህ ብር ማለት ለሶሻል ሚዲያ ላይ ለሚሰራ ሰው የአንድ ቀን ቁርሱ ነው። የአንድ ቀን ቁርሱ አስቡት እንግዲህ። ለዚህ ለሌክቸር ግን የአንድ ወር ደመወዝ ነው እና እስክታስቡት እንግዲህ ምክንያት አለው እና ሰው እንደዚህ ይህን እንዲያደርጉ የገፋፋቸው ችግሩ የደሞዝ ችግር ነው። የሚከፈላቸው ብር በጣም ትንሽ ነው። ስለዚህ እነዚህ ሰዎች ደግሞ የሚያስተዳድሩት ቤተሰብ አለው፣ ልጅ አላቸው እና በዚህ ምክንያት ነው እንግዲህ የሆነው ምክንያት ነው። እናንተ ምን ብላችሁ ታስባላችሁ? ኮፒ ሊንክ ሸር ፖስት አድርጉ። እወዳችኋለሁ። አመሰግናለሁ።